በመጽሐፍ ቅዱስ ላይ በአንድ እግሩ ጸለየ የሚል የለም። በኦርቶዶክስ መጽሐፍ ላይ ግን በአንድ እግሩ ጸለየ አቡነ ተክልዬ አሉ። ባናቱ ተተክሎ የጸለየ መጽሐፍ ቅዱስ ላይ የለም። ባናቱ ተተክሎ የጸለየ ያውም ውሃ ውስጥ መሬት ላይ አይደለም። መሬት ላይ ቀላል ናት። መሬት ላይ ግን አክሮባቲስት ነበሩ ወይ ነው የኔ ጥያቄ። አክሮባት ይችሉ ነበር ከመሆናቸው በፊት አክሮባቲስት ነበሩ። ምክንያቱም ባናት መቆም ዝም ብሎ አይቻልም፣ ክብልል ይባላል። ስለዚህ ከዚህ በፊት ጂምናስቲክ ይሰሩ ነበረ። 4 ኪሎ ምናምን ነገር ጂምናስቲክ ነበረ። ምን ነበረ? አክሮባቲስት ነበሩ። ለማወቅ እኮ ነው፣ ለማወቅ አክሮባቲስት ነበሩ። ባናቱ 9 ዓመት የቆመ ምንም ሳይወርድ እኮ ነው፣ ሳይበላ ሳይጠጣ፣ ምንም ምግብ መብላት የለም መጠጣት የለም። ባናቱ ተተክሎ 9 ዓመት ያለ ምግብ ያለ ውሃ የኖረ ሰውዬ ትለያለ። በአንድ እግር አቡነ ተክልዬ በአንድ እግራቸው 7 ዓመት ጸልየው ክንፍ አወጡ የሚባልም ሙድ አለ። ቅዱሳን በምልጃቸው የተፈረደበትን ነፍስ ሊያድኑ ይችላሉ ወይ? ሁለተኛ በአንድ እግር ቆሞ 7 ዓመት መጸለይና ክንፍ መቀበል፣ ውሃ ውስጥ ረጅም ዓመት ቆሞ መጸለይን ይሄንን ከየት አምታ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትተርከው የምታስተምረው? መነሻዋ ምንድን ነው? ባለጌው አንደበታችን ላወጣው ጥያቄ ሁሉ ቤተክርስቲያን መልስ የመስጠት አቅም አላት። እንዴት እንደሚችሉ ቅዱሳን ሊቃውንት አባቶቻችን ያስረዱናል፣ ይነግሩናል። ወደ የኔታ እጹብ ወስዳቸዋለሁኝ። ይህን ሀሳብ የሚያነሱ ሰዎች እንደው ሰው ናቸው ብሎ ለመናገርም ትንሽ ሞራል ያጥረናል። እንደው ኢትዮጵያ እነዚህን አፍርታለች ብሎ መናገር አሁን ያሳፍራል። ቅዱስ አባታችን አቡነ ተክለ ሃይማኖትን ያፈራች ማህፀን ቅዱሳኑና አባ ጊዮርጊስን ያፈራችው ምድረ ኢትዮጵያ የቅድስና ሕይወት የሌላቸው ቅድስና ሕይወት ያላቸውን የሚነቅፉ እነዚህንም ሀገራችን ኢትዮጵያ አፍርታለች ቢባል ያሳፍራል። የወረደ ሀሳብ ነው። እንደ መጽሐፍ ቅዱሳዊ ሀሳብ ስንነሳ 3 ደቂቅ ከእሳቱ ውስጥ ሲገቡ እሳቱ ግን አላቃጠላቸውም። 3 ደቂቅን ግን አስረው የጣሉ ሰዎች በእሳቱ ተቃጥለዋል። የምጣዱ ሳለ የምኑ ተንጣጣ ይላሉ እናቶቻችን። ውስጥ ያሉ 3 ደቂቅ አይደለም አካላቸው መበላቱ ይቅርና ከልብሳቸው እንኳን ወይ ተረክበ ጤና እሳት ነው የሳሽታ እንኳን ከልብሳቸው አልተገኘም ነው የሚሉት። ስለዚህ አንተ እንዳልከው 3 ደቂቅ የእሳትን ባህሪ ልምምድ አድርገው ነበር ቀድሞ ማለት ነው። እሳቱን አያቃጥልም እንዳትል ውጭ ያሉትን ሰዎች አቃጥሎ አይተሃል። 3 ደቂቅ የእሳት ልምምድ አላደረጉም። እግዚአብሔር አምላካችን እሳቱን በእሳት ስላጠፈላቸው ወይንም ስላቀዘቀዘላቸው በእሳቱ መካከል እየተመላለሱ እግዚአብሔርን አመስግነውታል። የእሳቱን ባህሪ የቅዱሳኑ ቅድስና አስሮታል። ልክ ዳንኤል ለተራዋ አናብስት በተጣለ ጊዜ የዳንኤል ቅድስና አናብስቱን አንደበታቸውን እንደዘጋለት ሁሉ ይሄ ለሁሉ የሚሰጥ አይደለም። ቅዱሳኑ እግዚአብሔርን ሲከተሉ ከእግዚአብሔር ዘንድ የሚያገኙት ልዩ ተአምር ነው። ተአምር የሚባለውም ይሄ ነው። ገር ያልነው ስለዚህ አይደል? ስለዚህ ከሰው አይምሮ በላይ የሆነ ሁሉ ምን ይባላል? ተአምር ይባላል። ስለዚህ ምንም የሚደንቅና የሚያስደነግጥ ነገር አይደለም። በዚህ ዙሪያ አንድም ክርስቲያናዊ የኦርቶዶክስ ተዋሕዶ ሃይማኖት ልጅ ተናደው ምናምን የምትሉት አንድም የተናደደ ሰው የለም። ግን ለክህደታችሁ እንደው ልቡና ሰጥቷችሁ ብትመለሱ መልሱን ለመስጠት ነው እንጂ በዚህ ሀሳብ እንደ ኢምንትም አናየው። በእኛ በኩል ወዘልፈ ንጸውር ሞቶ ለክርስቶስ አይልም ጳውሎስ። ዘወትር የክርስቶስን መከራውን እንሸከማለን። በባህር ቆሞ መጸለይ ምንን ያመለክታል? ክርስቶስ አምላካችን ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያጥፍ ምንም እህሏ ሳይቀምስ አልጾምም። ይህን ያደረገ ክርስቶስ አምላካችን ተማሃሩ ምኔ ከኔ ተማሩ ብሎ አብነቱን አልተወልንም? ሀደገ ለነ ማይተቦ ከመንትሉ ንህን አሰረ ዚአሁ የሱን ፈለጋ እንከተል ዘንድ ምልክቱን አሰሩን አስቀመጠልን ብሎ ጴጥሮስ አስቀምጦታል። ስለዚህ ቅዱሳን አባቶቻችን እንደናንተ ያሉት ሆዳቸው አምላካቸው ሆዳቸው የሆነባቸው አይደለም 7 ዓመት እህል ሳይቀምሱ መጾም አይደለም 9 ዓመት እህል ሳይበሉ መጾም ይቅርና እስከ 4 ሰዓት መጾም ላንተን ያስጨንቃል። የመጾም አቅሙ ስለሌላቸው የጾም ሕይወት ያላቸው መንቀፍ እንግዲህ ሰው በተሰጠው አይምሮ አመራምሮ እውነት ከየት እንዳለ የሚያውቀውና የሚደርስበት ነው ማለት ነው። ለነገሩ አይደንቅም። በራዕየ ዮሐንስ ምዕራፍ 13 ቁጥር 5 ላይ እንዲህ የሚል ቃል አለ። ከሰማይ የወደቀው ዘንዶ ታላላቅ ነገር የሚናገርበትንና የስድብ ቃል የሚናገርበት አፍ ተሰጠው ይላል። ዘንዶው እነዚህን ሰዎች መሳሪያ አድርጎ ጎርፉን እያጎረፈ ክደቱን እየዘራ እናየዋለን። እነዚህን ሰዎች የምናያቸው ቅድስና ሕይወትን መኖር ሲያቀታቸው ቅዱሳኑን መንቀፍ፣ ጾምን ጾሞ መኖር ሲያቀታቸው ጾምን መንቀፍ ልማዳቸውም ስራቸውም። ምክንያቱም በእነሱ ቤት የሚወራ ታሪክ ያለው ቅዱስ የላቸው። ታሪክ ያላት ቅዱሳን ያሏት ይቺ ቤተክርስቲያን ናት። የወይን ግንዱን እስከ ቅርንጫፉ አቅፋ የያዘች ቅድስት ቤተክርስቲያናችን ስለሆነች ቅዱሳኑን መተቸት ሞያ አድርገውት መተዳደሪያም የእንጀራ ማግኛም ስላደረጉት አሁን ጊዜው ሰርቶ መብላት ሳይሆን ሰድቦ መብላት ስለሆነ ያለው ነገር በዚህ የስድባቸው ውጤት ብዙ እንጀራ ብዙ ብር ስለሚያገኙበት ቢሳደቡ አይደንቀንም። ምክንያቱም ክርስቶስ ሲሰድቡት አልተሳደበም። መከራ ሲያደርሱበት አጻፈውን ልመልስ አላለም። የክርስቶስን ፈለግ የምትከተል ሐዋርያዊት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን
እንደነዚህ ላሉ ወንድሞቻችን እህቶቻችን ለሚያሳድዷችሁ ጸልዩላቸው ተብሎ እንደተነገረን ልቡናቸውን መልስላቸው፣ ያንተን ማስተዋል አድላቸው ብለን ቤተክርስቲያን ትጸልይላቸዋለች። ሐዋርያው ቅዱስ ጳውሎስ ምንድነው ያለው? በአንደኛ ቆሮንቶስ መልእክቱ ምዕራፍ 4 ላይ እነሱ ይሰድቡናል፣ እኛ ግን እንመርቃቸዋለን። እነሱ ያሳድዱናል፣ እኛ ግን ከሀገራችሁ አናውጣችሁ፣ ከመንግስተ ሰማይ ያውጣችሁ ብለን እንጸልይላቸዋለን፣ እንማልድላቸዋለን ብሎ በግልጽ አስቀምጦታል። ቅዱስ አባታችን አቡነ ተክለ ሃይማኖት ሆነው ቅዱስ አባታችን አቡነ ገብረ መንፈስ ቅዱስ ጸሎታቸው ይጠብቀን፣ በረከታቸው ይደርልንና በእግዚአብሔር ያመኑ በዓለም ያላቸውን ሁሉ ትተው የተከተሉ ስለሆነ ለምሳሌ ክርስቶስ አምላካችን በባህር ላይ ተራምዷል። ይህንን ደግሞ የክርስቶስ ደቀ መዝሙር ቅዱስ ጴጥሮስ አድርጎታል። በባህር ላይ እንደ የብስ መሄድ ታደርገዋለህ አንተ እንደ ጴጥሮስ ወንድማችን አሁን ይሄን የተናገርከው። ስለዚህ የቅዱስ ጴጥሮስ አምላክ አቡነ ገብረ መንፈስ ቅዱስን ባህር ላይ ቆመው እንዲጸልዩ ቢያደርጋቸው ምንድነው የሚሳነው? ለእግዚአብሔር የሚሳነው ነገር አለ እንዴ? የለም። ቅዱስ ጴጥሮስ በባህር ላይ ሄደው እኮ አንተ ማታደርገውን ነው። ስለዚህ ቅዱስ ጴጥሮስ በባህር ላይ እንደሄደ አባታችን ገብረ መንፈስ ቅዱስም ስለራሳቸው ብቻ ሳይሆን ስለኛ ስለአንተም ጭምር የኢትዮጵያን ሰዎች መተላለፋቸውን ኃጢአታቸውን ይቅር በልልኝ ብለው ቁርጥ የሆነ ልመና መልስ ከእግዚአብሔር ዘንድ እስከሚያገኙ ድረስ ጸለዩ፣ በራሳቸው ቆሙ ሲባል ይህን ነገር ቀድሞ ስፖርት ይሰራል ወይ ተለማምዶት ሆነ የሚለውን ነቀፋ የወረደ ሀሳብ ነው። ለአስተማሩ ለመምህራችን ቃለ ሕይወት ያሰማል።